ሰላም ሁላችሁም። ዛሬ በኢትዮጵያ የንጉሠ ነገሥታት ታሪክ ውስጥ በጣም ወሳኝ ወደ ሆነው ወደ የመጀመሪያው የሰለሞናዊ ስርወ መንግስት የመጀመሪያውን ክፍል እናያለን። ወደ ቪዲዮ እንግባ። ይህ ዘመን የተጀመረው በ1270 ዓመተ ምህረት የዛጉዌ ስርወ መንግስትን በመገልበጥ በዙፋን የተቀመጠው በይኩኖ አምላክ ነበረ። ይኩኖ አምላክ ራሱን የንጉሥ ሰለሞንና የንግሥተ ሳባ ልጅ ከሆነው ሚኒሊክ የመጀመሪያው የዘር ሐረግ እንደሚመጣ ይናገር ነበር። ይህም የሰለሞናዊ ስርወ መንግስት መሰረት ይሆናል ማለት ነው። ይህ ክሌም ከዚህ በፊት የነበረው የዛጉዌ መንግስት በአንጻራዊነት በጣም የተረጋጋ በቴክኖሎጂና በባህል የገፋ ስልጣኔ ነበረ። መንግስቱም በዋነኝነት በሃይማኖት ላይ ያተኮረ ነበረ። ለዛም ነው በዛጉዌ ስርወ መንግስት ዘመን ብዙ ንጉሶች ቅዱሳን ሆነው የወጡት ማለት ነው። ዛሬም የዛጉዌ ዘመን በተለየ መንገድ በመዲናዋ ላሊበላ ከአለት የተፈለፈሉ አስደናቂ 11 ቤተክርስቲያኖች ነው የሚታወቁት። ይህ ሁሉ ነገር ሆኖ ግን የዛጉዌ አገዛዝ በህዝቡ የተወደደ አልነበር። በዛ ዘመን በደቡብ አካባቢ ባለች አንዲት አውራጃ ይኩኖ አምላክ የተባለ ወጣት መኳንንት የዛጉዌን ስልጣን ለመገልበጥ እያሰበ ነበረ። በአንድ ገዳም ውስጥ ተምሮ ያደገ ነበር። ይህ ይኩኖ አምላክ የምንለው ሰው የተማረውም ሜቢ በተክለ ሃይማኖት የሚባለው ቅዱስ ይሆናል። በ1270 ዓመተ ምህረት በውጮቹ የራሱን ተከታዮችና ከጎረቤት ሙስሊም ሱልጣኖች እገዛ የተላከ ጦር በማሰባሰብ ወደ ሰሜን ይዘምታል ማለት ነው። የጦርነቱ ዝርዝር ባይታወቅም ያን ያህል ኢንፎርሜሽን ባይኖረንም የዛጉዌ ጦር ከባድ የሆነ ሽንፈት እንደደረሰባቸው ታሪክ ይነግረናል። በጦርነቱ መሃል ዛጉዌ እየተሸነፈ በመጣበት ጊዜ የዛጉዌው ንጉስ የነበረው ወደ ቤተክርስቲያን ይሸሻል። ቤተክርስቲያን ውስጥ ይመሸጋል ማለት ነው። መጠጊያ ለማግኘት ይሞክራል። ነገር ግን ይኩኖ አምላክ እዛ ደርሶ በቤተ ክርስቲያኑ መሰዊያው ላይ ይገለዋል። ይኩኖ አምላክ የገደለው ንጉሱን ብቻ አልነበረም፣ ግን ዙፋኑን ከተረከበ በኋላ የዛጉዌ ስርወ መንግስትን የሚመለከቱ አብዛኞቹ መዝገቦች፣ የተጻፉ ጽሁፎች በሙሉ በሚባል ደረጃ እንዲጠፉ አድርጎ ነበር። በዚህም ምክንያት የመጨረሻው የዛጉዌ ንጉስ የእውነተኛ ስሙ እስካሁን ድረስ አናውቀውም። ይትባረክ የምንለው ሜቢ በግምት እሱ ሊሆን ይችላል ብለን ነው እንጂ ኤግዛክትሊ የምናውቀው ኢንፎርሜሽን የለም ስለሱ ንጉስ ማለት ነው። ነገር ግን እንደምታውቁት ዙፋን መያዝ ብቻ በቂ አይደለም። ይኩኖ አምላክ ስልጣኑን እያጠናከረና ከጎረቤት ሙስሊም ግዛቶች ጋር በሰላም እየፈጠረ ሲሄድ ትልቅ ጥያቄ ይፈጠራል። እሱ ለምን ንጉስ መሆን ይገባዋል የሚለው ጥያቄ። ምክንያቱም ንጉስ የሆነው የቀድሞውን ንጉስ በመግደሉ ብቻ ከሆነ ሌላ ሰውም ይኩኖ አምላክን ገድሎ መንገስ ይችላል። ከዛ በኋላ እያለ የሚሄድ ነገር ሊኖር ይችላል። ሶ ይኩኖ አምላክ ህጋዊ የሆነ ምክንያት ያስፈልገው ነበረ። እናም እሱና ዘሮቹ የነገሩት ታሪክ ለብዙ መቶ ዓመታት የኢትዮጵያን ብሔራዊ ማንነት የቀረጸ ሆነ። እንደነሱ ትረካ ይህ ስልጣን መንጠቅ አልነበረም፣ ይልቁንም የቀድሞውን ህጋዊ ስርወ መንግስት መመለስ ነበር። በታሪካቸውም መሰረት የአክሱም ንጉሳዊ ቤተሰብ በጠፋበት ጊዜ አንድ ህፃን በተአምር አምልጦ ወደ ደቡብ ተወሰደ። ከዛም ዘሩ በስውር ይቀጥላል ማለት ነው። እያንዳንዱ ወንድ ወራሽም በገዳማት ውስጥ እየተማረ ያድጋል። አሁን ደግሞ ይኩኖ አምላክ የዛ ክቡር የአክሱም ህጋዊ ወራሾች ዙፋኑን ለመመለስ መጥቷል የሚል ታሪክ ይነገራል። ከዚህ ታሪክ በላይ የበለጠ የአክሱም ነገስታት በቀላሉ ክርስቲያን የሆኑ ነገስታት አይደሉም። እነሱ የመጽሐፍ ቅዱሱ የሰለሞንና የሳባ ንግስት ቀጥተኛ ዘሮች ናቸው የሚል ሀሳብ ነበረ። በዚህም ምክንያት ይኩኖ አምላክ በደሙ የሰለሞን ዘር ነው ብሎ ይነግሳል ማለት ነው። የሰለሞን ስርወ መንግስትም በይፋ ይመሰረታል። ይኩኖ አምላክ በንግስና ላይ ሲቀመጥ የዙፋኑን ስም ወይም የነገሰበትን ስም ተስፋ ኢየሱስ ብሎ መርጦ ነበር። ከመንገሱ በፊት ሐይቅ በምትባል አካባቢ በጊሸንና በአምባሰል አውራጃ ትንሽ ገዢ ነበረ። በሐይቅ እስጢፋኖስ ገዳምም ትምህርት ተምሮ ያደገ ሰው ነበረ። ለማንኛውም ይኩኖ አምላክ በአጠቃላይ ከነገሰ በኋላ ወደ ደቡብ አይኑን በማዞር ያው የዳሞትን መንግስት በመውጋት ግዛቱን ለማስፋፋት ይሞክራል።
በ1279 ዓመተ ምህረት በሐረር የሚገኙ የአረብ ሰነዶች እንደሚገልጹት ከሆነ ከስልጣኑ የተወገደው የሸዋ ሱልጣኔት ገዢ ዲልማራ ይኩኖ አምላክን ወደ ስልጣኑ እንዲመለስ እንዲረዳው ይጠይቀው እንደነበረ ማስረጃዎች ያሳያሉ። ይኩኖ አምላክ ከሐረር ኢሚሮች ጋር በጣም ጥሩ የሆነ ግንኙነት ነበረው። ከግዛቱ አቅራቢያም አንኮበር የምትባልን ከተማ ይመሰርታል። በዚህ ትብብር ምክንያት ማለት ነው። ነገር ግን ከሙስሊም ጎረቤቶቹ ጋር የነበረው ግንኙነት ወደ በኋላ ቀስ በቀስ ይበላሻል። ምክንያቱም የነበረው ለኢትዮጵያ ኦርቶዶክስ ቤተክርስቲያን አዲስ አቡነ እንዲሾም በተደጋጋሚ ግብፅን ይጠይቅ ነበር። እስከ ዛሬ ድረስ ሰርቫይቭ ያደረገ አንድ ደብዳቤ አለ። በ1273 ዓመተ ምህረት ለግብፁ ማምሉክ ሱልጣን ባይባርስ የጻፈው ማለት ነው። በዚያን ጊዜ አሌክሳንድሪያ በግብፅ ሱልጣን ስር ስለነበረች ለኢትዮጵያ አቡነ እንዲሾም የሚጠይቁት ለግብፁ ሱልጣን ነበረ፣ የኢትዮጵያ ንጉሶች ማለት ነው። ደብዳቤውም እንደሚያሳየው የይኩኖ አምላክ የመጀመሪያ ጥያቄ እንደነበረ ይጠቁማል። ይኩኖ አምላክ በውጭ ዓለም በጣም የታወቀ ንጉስ ነበረ። በባዛንታይን ንጉስ ሚካኤል 8ኛ ጋር ደብዳቤዎች ተለዋውጧል የሚል ኢንፎርሜሽን አለን። እንዲሁም እንደ ስጦታ በርካታ ቀጭኔዎች ልኮለታል። ከአሌክሳንድሪያ ፓትርያርክም አንዳንድ አለመግባባቶች አጋጥሞት ነበር ይኩኖ አምላክ። ከዛ የሚመጡት ጳጳሶች በጣም ከመቀነሳቸው የተነሳ እጥረት ስለነበረ ወደ መንግስቱ የሚመጡ የሶሪያ መነኮሳት ላይ ነበረ ዲፔንደንት የነበረው። ይኩኖ አምላክ በላሊበላ አቅራቢያ የሚገኘው የገነተ ማርያም ቤተክርስቲያንን በመገንባት ይታወቃል። በዚያ የሚገኙ የግድግዳ ስዕሎች በኢትዮጵያ እስካሁን የተረፉ በዕድሜ ጥንታዊ ስዕሎች መካከል አንደኛ ሆኖ ይቆጠራሉ። በመጨረሻ የንግስና ዘመኑ ይኩኖ አምላክ ከልጁ የአግብአ ጽዮን ጋር በጋራ ማስተዳደር ጀምረው ነበረ። ይህም ይኩኖ አምላክ ከሞተ በኋላ ለልጁ ወደ ዙፋን መምጣት ሞር ቀለል አድርጎለት ነበረ ማለት ነው። ከዛ የምናየው ወደ ዙፋን የመጣው የይኩኖ አምላክ ልጅ የአግብአ ጽዮን ይሆናል። የዙፋኑም ስም ሰለሞን አንደኛ ተብሎ ይጠራ ነበር። እዚህ ላይ አንድ ነገር ማስታወስ እፈልጋለሁ። በመካከለኛው ዘመን የነበረው የኢትዮጵያ ታሪካት ቀናቸው ወይም ዓመተ ምህረታቸው በትክክል አናቅም። በትክክል ስላልተመዘገቡ የሚጠቀሱት የንግስና ዘመናቸውና ቀናቸው ከ5 እስከ 10 ዓመት ያው ልዩነት ሊኖራቸው ይችላል። እሺ እንቀጥል። እንደ አባቱ ሁሉ የአግብአ ጽዮንም ከሙስሊም ጎረቤቶች ጋር ግንኙነት ለማሻሻል ሞክሮ ነበር። ነገር ግን ከግብፅ ለኢትዮጵያ አቡነ እንዲሾም ማስቻል እንደ አባቱ አልተሳካለትም ነበር። በ1281 ዓመተ ምህረት አግብአ ጽዮን ለግብፅ ሱልጣን የጻፈው ደብዳቤ እስከ ዛሬ ድረስ ሰርቫይቭ አድርጎ እናገኘዋለን። በዛ ደብዳቤ ውስጥ በግብፅ የሚኖሩ ክርስቲያኖች የተጨቆኑ በመሆኑ እሱን እንደሚቃወም በማስረዳት በበኩሉ ግን በኢትዮጵያ የሚኖሩ ሙስሊሞችን እንደሚጠብቅ ገልጾ ጽፎ ልኮላቸው ነበር። በ1888 ዓመተ ምህረት ወደ ኢየሩሳሌም የሀጅ ጉዞ ለማድረግ አቅዶ ነበር። በዚያን ጊዜ ብዙ ኢትዮጵያውያን ወደ ኢየሩሳሌም ጉዞ ያደርጉ ነበር ለሃይማኖታዊ ፐርፐስ። ንጉሱም ይህንን ማድረግ ፈልጎ ነበር፣ ግን አንዳንድ አድቫይዘሮች ወይም አማካሪዎቹ እንዳይሄድ ያሳምኑታል። ከዛ በሱ ፋንታ ጳጳስ ይልካል ማለት ነው። ነገር ግን ያ ጳጳስ ከኢየሩሳሌም ሲመለስ በአዳል ሱልጣኔት ይያዛል። ሱልጣኑም ወደ እስልምና በግዳጅ እንዲለወጥ ያደርገዋል። ጳጳሱ ግን እምነቱን ለመተው ፈቃደኛ አልነበረም። በመጨረሻም ሱልጣኑ በኃይል ጳጳሱን ገርዞት ወደ ኢትዮጵያ ይልኳል ማለት ነው። ይህንን የሰማው የአግብአ ጽዮን በጣም ይናደድና ወዲያውኑ በአዳል ላይ ዘመቻ ይከፍታል። ምንም እንኳን የአዳል ሱልጣኖች ከሁለት ሌላ የሙስሊም ግዛቶች ድጋፍ ቢያገኙም በመጨረሻ ይሸነፉና ዋና ከተማዋ በየአግብአ ጽዮን ስር ትወድቃለች ማለት ነው። የአግብአ ጽዮን ከሞተ በኋላ በኢትዮጵያ ውስጥ የተፈጠረው የዙፋን ውዝግብ በታሪክ ምሁራኖች እስከዛሬ ድረስ በጣም የሚያወዛግብ ነገር ነበር። እንደ ባህላዊ ትረካ ከሆነ የአግብአ ጽዮን ከልጆቹ መካከል ማን እንደሚተካው መወሰን አልቻለም ነበር። ከዛ በኋላ እያንዳንዱ ለ1 ዓመት እንዲነግሱ ያዛል። ለዛ ነው እዚህ የምታያቸው 5ቱ ልጆች አንድ ዓመት የነገሱት ማለት ነው። ሌላ ትረካ ደግሞ የአግብአ ጽዮን ከሞተ በኋላ በስርወ መንግስቱ ውስጥ በጣም ከፍተኛ የሆነ የስልጣን ግጭት ይፈጠራል። በዚያም ግርግር ልጆቹ እያንዳንዳቸው ለአጭር ጊዜ ዙፋኑን ተቆጣጥሮ ነበር የሚል ሀሳብ አለ። የትኛው ትክክል እንደሆነ እርግጠኛ አይደለንም። ዋቴቨር ዘ ሪዝን ግን 5 ንጉሶች ለ1 ዓመት
በተከታታይ ነግሶ ነበር ማለት ነው። ከያግባ ጽዮን በኋላ ፕሮባብሊ ልጆቹ የእነዚህ ነገስታት ትክክለኛ የቤተሰብ ግንኙነት ግልጽ ባይሆንም በኋላ የተጻፉ ታሪኮች ሁሉም የአግባ ጽዮን ልጆች ነበሩ ነው የሚሉት። ሌላ ባህራዊ ትረካ ደግሞ ጃን አሰግድ ደግሞ ከሱ ጋር የሚጣሉትን ወንድሞቹንና አልጋ ወራሾቹን አምባ ጊሸን በሚባል ቦታ በማሰር እንደ ንጉሳዊ እስር ቤት ይጠቀመዋል። አምባ ጊሸንን ማለት ነው። አምባ ጊሸንን ያስጀመረው ጃን አሰግድ ነው ቤተሰቦቹን ለማሰር የሚል አስተሳሰብ አለ። የዙፋኑ ውዝግብ እንዴት እንደነበረ ኤግዛክትሊ ባናውቀውም በመጨረሻ አንድ ሰው ይህንን ግርግር ያቆመዋል። ይህም ሰው ወንድም አራድ ነበር። ወንድም አራድ የያግባ ጽዮን ወንድም ነበር፣ ወይም የየኩኖ አምላክ ሁለተኛ ልጅ ነበር። ከወንድሞቹ ልጆች ስልጣኑን በመንጠቅ ይነግሳል። ከዚያም የስርወ መንግስቱን ውስጣዊ ትርምስ በአንጻራዊነት አረጋግቶት ነበር። በወንድም አራድ ዘመን በታሪክ የተመዘገበ አንድ ዋና የጦር ዘመቻ ብቻ ነው። በንግስናው የመጀመሪያ ዓመት አቡ አብደላህ የተባለ አንድ ሼክ ብዙ ተከታዮችን በማሰብሰብ በኢትዮጵያ መንግስት ላይ ጂሃድ ያውጃል። ወንድም አራድ ግን በቀጥታ ጦርነት ከመግባት ይልቅ ሌላ ዘዴን ተጠቀመ። ሰዎችን በስውር ወደ ሼኩ ግዛት ይልካል። እነሱም አብዛኞቹ ሼኩን የሚከተሉት የነበሩትን ሰዎች እንዲከዱት ያሳምናቸዋል ማለት ነው። የሚያምናቸውን ሰዎች ካጣ በኋላ የሼክ አቡ አብደላህ ጦርነቱን መቀጠል አልቻለም ነበር። በመጨረሻም ከንጉስ ወንድም አራድ ጋር የሰላም ስምምነት ይፈራረማል። በምላሹም ለተከታዮቹ የሚያስፈልጋቸውን ሁሉ እንዲሰጥ ይስማማል ማለት ነው። ከዚህ በኋላ በቀደመው የሰለሞናዊ ዘመን ሁሉ ከፍተኛ ዝና ያለው ወይም ከፍተኛ ዝና ያተረፈው ንጉስ ወደ ዙፋን ይመጣል። እሱም አምደ ጽዮን ነበረ። አምደ ጽዮን በማንኛውም ዘመን ከነበሩ የኢትዮጵያ ታላላቅ ነገስታት መካከል አንዱ ነው። በ14ኛው ክፍለ ዘመን በመላው የአፍሪካ ቀንድ የበላይነትን ያሳየ ልዩ መሪ ነበር። አምደ ጽዮን ዙፋኑን እንዴት እንደተረከበ በትክክል አናቅም። ሆኖም አንዳንድ ታሪካዊ መረጃዎች እንደሚያሳዩት ከሆነ ከወንድም አራድ ጋር የነበረ የዙፋን ትግል ነበረ። አንዴ በዙፋኑ ላይ ከተቀመጠ በኋላ ታሪክን ለመቀየር ብዙ ጊዜ አልፈጀበትም ነበር። በመጀመሪያ አይኑን ወደ ደቡብ ያዞራል። በዚያም የነበረው የዳሞትን አረማዊ መንግስት እና ሀያሉን የሀዲያ ሙስሊም መንግስት በተከታታይ ድል ያደርጋል። እነዚህ ድሎች ከመሬት ማስፋፋት በላይ ትልቅ ኢኮኖሚያዊ ጥቅም ነበራቸው። ለብዙ ዘመናት ውስጥ ሀገር የሚገነባውን ንግድ የኢፋት ሱልጣኔትና ሌሎች የሙስሊም መንግስታት ይቆጣጠሩት ነበር። አምደ ጽዮን ግን እነዚህም መንገዶች ከተቆጣጠረ በኋላ የንግዱን ስርዓት በእጁ ማስገባት ይጀምራል ማለት ነው። ለመጀመሪያም ጊዜ በክልሉ የነበረው የሙስሊሞች የፖለቲካና የወታደራዊ ተጽዕኖ በከፍተኛ ሁኔታ ተፈታትኖት ነበረ አምደ ጽዮን ማለት ነው። በዚያ ዓመትም አምደ ጽዮን ወደ ጎጃም ይዘምታል። ከደቡብ ዘመቻዎቹም በኋላ ወደ ሰሜን ለመመለስ ተገደደ። ምክንያቱም በዛ ሰዓት በሰሜን ያሉ አንዳንድ ግዛቶች ቀስ በቀስ የማዕከላዊ መንግስትን በራሳቸው መመስረት ላይ ነበሩ። በተለይም በእንደርታ አውራጃ ከየኩኖ አምላክ ዘመን ጀምሮ በጣም ኃይለኛ መሆን ጀምሮ ነበረ። የእንደርታ ገዢ አይቢካ እግዚ ራሱን እንደ አክሱማዊ ዘር አቅርቦ ያይ ነበር። በአክሱም ዘመን የነበረው ሀስጓ እና አቃቤ ጽንጽን የተባሉ የክብር ማዕረጎችን ይዞ ነግሶ ነበር ይህ ሰው ማለት ነው። ይህም የሰለሞናዊን ስልጣን በግልጽ ይፈታተን ነበር። ምክንያቱም የእነዚህ የእንደርታ ገዢዎች ሞር የአክሱማይት ኢምፓየርን ሪዜምብል ያደርጉ ነበር፣ ይመስሉ ነበር። ሞር ሪዜምፕላንስ ነበራቸው። ለዛም ተፈታትኖት ነበር። አምደ ጽዮን ግን አይሰማም። በፍጥነት ምላሽ ሰጠ። አመፀኛውን ገዢ ገድሎ የነበረውን ማዕረጎች ሰረዘ። ከዛም ስልጣኑን ታማኝ እንደነበሩ ጎረቤት አካባቢ ለነበሩ መኳንንቶች ያከፋፍላል። ከእንደርታ አመፅ በኋላ አምደ ጽዮን በሰሜን ያሉትን ግዛቶች በሙሉ ለማረጋጋት ዘመቻውን ይቀጥል ነበር። የቤተ እስራኤላውያንን ማህበረሰብ በዚህ አካባቢ እየበረታ መጥቶ ነበር። ንጉሱም በዚህ አውራጃዎች ዳግም ከማዕከላዊ መንግስት ቁጥጥር ስር እንዲገቡ ያደርጋል ማለት ነው። በብዙ ታሪኮች መሰረት አምደ ጽዮን ታላቁ የኢትዮጵያ ብሔራዊ መጽሐፍ የሆነውን
ክብረ ነገስት እንዲዘጋጅ ያደረገ ንጉስ እንደሆነ ይታሰባል። ይሁን እንጂ አንዳንድ ምሁራኖች በእንደርታው ገዢ የአክቢያ ጊዜ ትእዛዝ እንዲሁም በአክሱም ዋና ካህን ተከስተ ብርሃን ድጋፍ ቀድሞ የተዘጋጀ መጽሐፍ ሊሆን ይችላል የሚል አስተሳሰብ አለ። ሌላ ባለ የተረካ ደግሞ ክብረ ነገስት ከዚያም በፊት በቆፕቲክና በአረብኛ የተጻፉ ሰነዶች መሰረት አድርጎ የተገለበጠ መጽሐፍ ነው የሚልም አስተሳሰብ አለ። ምንም ይሁን ምን የክብረ ነገስት ተጽዕኖ እጅግ በጣም ጥልቅ ነበር። መጽሐፉ ለኢትዮጵያ የጋራ ብሔራዊ ማንነትን ይፈጥራል፣ እንዲሁም የሰለሞናዊን ስርወ መንግስት ህጋዊነት በጣም ያጠነክረዋል ማለት ነው። ይህም የጠቀመበት ዋናው ምክንያት ከየኩኖ አምላክ የመጀመሪያ ድሎች በኋላ ለሰለሞናዊ ነገስታት ነገሮች ቀላል አልነበሩም። በተደጋጋሚ የዙፋን ግጭቶች ተፈጥሮ ነበር። እናም አምደ ጽዮን ወደ ዙፋኑ በመጣበት ጊዜ ይኩኖ አምላክ ከሞተ በ29 ዓመት ውስጥ ሀገሪቱ በ7 የተለያዩ ነገስታት ተመርታ ነበር። በዚህ በተጨማሪ ኢትዮጵያ አሁንም አቡነ አልነበራትም ነበር፣ የቤተ ክርስቲያን መሪ አልነበራትም ነበር። ይህም ከይኩኖ አምላክ ዘመን ጀምሮ የተፈጠረ ችግር ነበር። የኢፋት ሱልጣኔት ለመቆጣጠር የኢትዮጵያ መንግስት ያደረገው ጥረት የግብፅ ሱልጣኖችን አስቆጥቶ ስለነበረ ነው እስካሁን ድረስ የቤተ ክርስቲያን መሪ ያላኩት የነበረው። አምደ ጽዮን ግን ይህ ሁኔታ አልተመቸውም ነበር። እዛ ግብፅ ለሚገኙ ሱልጣኖች እንዲህ ብሎ ማስጠንቀቂያ ይሰጣል። በግብፅ ያሉት ክርስቲያኖች ማሳደድና መግደላችሁን አቆሙ፣ ለኢትዮጵያም አቡነ ላኩ፣ አለበለዚያ ግን በኢትዮጵያና በአካባቢያ ያሉት የሙስሊም ከተሞችን እናቃጥላችኋለን እና ያንን አባይ ወንዝ ታውቁታላችኋ፣ ያ በህይወት የማያኖራችሁ ውሃ እገድበዋለሁ ወይም መንገዱን አስቀይሯለሁ አልሰማም ካላችሁ የሚል ማስጠንቀቂያ ይልክላችኋል ማለት ነው አምደ ጽዮን። ለማንኛውም የኢፋት ሱልጣኔት በኢትዮጵያ ላይ ጥቃት ይከፍታል። ይህም የአምደ ጽዮን የቀሪ የንግስና ዘመናት በሙሉ በጦርነት እንዲያልፍ ያደርጓል ማለት ነው። ንጉሱ የኢትዮጵያን ድንበር በኃይል አስፋፋ። በውስጥና በውጭ ያሉትን ጥላቶች ተዋግቶ በየቦታው የተነሱ አመጾችንም አፍኖ አዘግቷቸው ነበር። በተመሳሳይ ጊዜ ግን ከንግድ ጋር የተያያዙ አንዳንድ የሙስሊም ማህበረሰቦች ጋር ሰላማዊ ግንኙነት ነበረው። በዚህ ምክንያት ኢትዮጵያ እንደገና ከአክሱማዊ ዘመን በኋላ ለመጀመሪያ ጊዜ የቀይ ባህር የንግድ መስመሮች ጋር መሳተፍና መድረስ ችላ ነበር። በዓለም አቀፍ ንግድም እንደገና ስሟ መጠራት ጀምሮ ነበር፣ መሳተፍ ጀምራ ነበር። ከ20 ዓመታት በላይ የዘለቀ ጦርነትና ዲፕሎማሲ በኋላ አምደ ጽዮን በመላው የአፍሪካ ቀንድ ላይ የበላይ ሀያል ገዢ ሆኖ ተገኘ። ከዚያም በላይ በመጨረሻ የግብፅ ሱልጣኔቶች ፈርተው ለኢትዮጵያ አቡነ እንዲላክ ፈቅደው ነበር። በዚህ ሁሉ የሰራቸው ስራዎች ምክንያት አምደ ጽዮን በአውሮፓ ስሙ መጠራት የጀመረው መታወቅ የጀመረው የመጀመሪያው ሰለሞናዊ ንጉስ ሆነ። ከሱ በኋላ ልጁ ንዋየ ክርስቶስ ይነግሳል። ንዋየ ክርስቶስ ወይም በዙፋን ስሙ ሰይፈ አርዕድ 3 ሴቶችን በመግባቱ ምክንያት ከኢትዮጵያ ቤተክርስቲያን ጋር አንዳንድ ውጥረቶች ነበሩት። ከሱም በኋላ በኩር ልጁ ንዋየ ማርያም ወይም በዙፋን ስሙ ወንድም አስፈሪ ተተካ። በ1360 ዓመተ ምህረት በኢትዮጵያ ደቡብ ምስራቃዊ ድንበር ላይ የነበረው የኢፋት መንግስት ከዋላስማ ሱረ መንግስት የሆነው ሃንሂንዲን ተቆጣጥሮ ራሱን ነፃነት ያውጃል። ከዚያም በኋላ በኢትዮጵያ ግዛት ላይ ወረራ ይጀምራል ማለት ነው። ሃቅአንዲን በንጉስ ንዋየ ማርያም ሰራዊት ይሸነፍና ይገደላል ማለት ነው። ከሱም በኋላ ወንድሙ ዳዊት ቀዳማዊ ይነግሳል። ዳዊት ቀዳማዊ በጣም በሃይማኖታዊ ፍቅሩ የታወቀ ሰው ነበረ። በጎንደር አካባቢ የቤተ እስራኤላውያንን አመፅ አፍኖ ነበር። እንዲሁም በጎጃም ውስጥ አሁንም አረማዊ የነበሩ ህብረተሰቦች የወንጌል ስራ እንዲስፋፋ አበረታቶ ነበር። በንግስናው መጀመሪያ ላይ በሙስሊም አገዛዝ ስር የነበሩት የቆፕቲክ ኦርቶዶክስ ክርስቲያኖች እየተጨቆኑ መሆናቸውን ከሰማ በኋላ ዘመቻ መራ። በዚህ ዘመቻ ወቅት የግብፁ ሱልጣን ከዳዊት ጋር ሰላም ከፈጠረ በኋላ ሰራዊቱ ወደ ኢትዮጵያ ይመለሳል ማለት ነው። ዳዊት ቀዳማዊ በንግስናው ዘመን ሌላ የሚታወቀው ግማደ መስቀሉን ወደ ኢትዮጵያ በማምጣት ነበረ። እንዲሁም በወልቃይት፣ ሰራአሊ፣ አዲያቦ፣ በሽሬ፣ አዲ አርቃይ፣ በሰሜን፣ በጋርታ
ማንባርታ እና አስመራ በስተሰሜን የሚገኙ አካባቢዎች ላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሰሩ መሬት ስጦታዎች አበርክቶ ነበረ። ከዚያም በኋላ ልጁ ቴዎድሮስ ቀዳማዊ ይተካል። ምንም እንኳን ንግስናው ለ9 ወራት ብቻ የቆየ ቢሆንም የቴዎድሮስ ዘመን ለኢትዮጵያ እንደ ወርቃማ ዘመን ይቆጠራል። በዚህ ንጉሥ ዘመን እጅግ ድንቅ የሆነ ነገር ከመከሰቱ የተነሳ እሱ እንደገና ተነስቶ ለ1000 ዓመት ያክል በአቢሲኒያ እንደሚነግስ፣ በዚያም ዘመን ጦርነት እንደሚቆም፣ ሁሉም በደስታ በብዛት በሰላም እንደሚኖሩ በአንዳንድ የኢትዮጵያ ህብረተሰቦች ላይ ይታመናል። ከሱ በኋላ ወንድሙ ይስሐቅ ይነግሳል። ስለ ይስሐቅ የንግስና ዘመን አብዛኛው መረጃ በመካከለኛው ዘመን የነበሩ የአረብ ታሪክ ጸሐፊ አልመቅሪዝ ስራዎች እንዲሁም በተበታተኑ የግዕዝ ምንጮች እና በቀደምት የኢትዮጵያ የአማርኛ ቅኔያዊ ጽሑፎች ነው የሚገኘው። በእነዚህ ምንጮች እንደሚታየው ከሆነ በአጠቃላይ ይስሐቅ በብዙ ግንባሮች ከፖለቲካ ሆነ ከሃይማኖታዊ ጠላቶች ጋር የተዋጋ ኃያልና ተጋፋጭ የክርስቲያን መሪ እንደሆነ ይጠቁማሉ። በንግስናው ዘመን ቤተ እስራኤላውያን አምፀው ነበር። እናም ንጉሱ ወደ ወገረ የሚባል ቦታ ዘምቶ ነበር። በጎንደር ከተማም በስተሰሜን 30 ኪሎ ሜትር ርቀት ላይ የሚገኙ የቆስጊ አመፀኞች ያሸንፋል። ድሉን ለማስታወስ በዚያ የደብረ ይስሐቅ ቤተክርስቲያንን ያሰራል ማለት ነው ይህ ንጉስ። ከሱ በኋላ ልጁ እንድሪያስ ተተካ። የንግስናው ዘመን 4 ወራት ብቻ ነው የቆየው። ከሱ በኋላ አጎቱ ተክለ ማርያም ይነግሳል። ለ4 ዓመታት ነግሶ ከዛ በኋላ ልጁ ሳርወ ኢየሱስ ተካው። ሳርወ ኢየሱስ ለ4 ወይም ለ8 ወራት ገደማ ነግሶ በወረርሽኝ ይሞታል። ከዛም በኋላ ወንድሙ አምደ ኢየሱስ ይመጣል። ለ8 ወራት ያህል ነግሶ ምንም ልጆች ሳይተው ያርፋል። የንጉሳዊ ዜና መዋዕል እነዚህ 4 ነገስታት በንግስናቸው ዘመን የፈጸሙትን ተግባር ምንም አይገልጽም። ምናልባት ይህ አጭር ንግስና ዘመን ስለነበራቸው ሊሆን ይችላል፣ ወይም እነዚህ ነገስታት የተጠሉ ስለነበሩም ሊሆን ይችላል። ከዛም በኋላ ዘረ ያዕቆብ የኢትዮጵያ ንጉሠ ነገስትና የሰለሞናዊ ሥርወ መንግስት አባል ሆኖ በኢትዮጵያ ይነግሳል። የንግስናው ዘመን የግዕዝ ስነ ጽሑፎች ላይ ሊቅ በመሆኑ የውስጥ ክርስቲያናዊ ጉዳዮችና ከሙስሊም ጋር የተደረጉ ጦርነቶችን በማስተዳደሩ እንዲሁም ደብረ ብርሃንን ዋና ከተማ አድርጎ በመመስረቱ ይታወቃል። ለ34 ዓመት ከ2 ወራት ጋር ነግሶ ነበር። ዘረ ያዕቆብ በፋጥጋር ግዛት ተለቅ የተባለ ቦታ ላይ ይወለዳል። በትግራይ አካባቢ በአክሱምና በደብረ አባይ ገዳም ተምሮ ያድጋል። በ1426 ዓ.ም በአክሱም ዘውድ ይደፋል። በዙፋኑ ላይ ያለ በመጀመሪያው ዓመታት በቤተ ክርስቲያን ውስጥ የነበሩ የጣዖት አምልኮች እና ቅሪቶችን ክርስቲያናዊ ያልሆኑ ልማዶች የሚባሉትን ለማጥፋት ጠንካራ ዘመቻ አድርጎ ነበር። ዳስቅ፣ ዳይል፣ ጊድሌ የሚባሉትን የጣዖት አማልክትን ያመልኩ የነበሩ መናፍቃን እንዲፈለጉና ካሉበት እንዲወጡ ሰላዮችን ይሾም ነበር ማለት ነው ይህ ንጉስ። እነዚህ መናፍቃን በአደባባይ ነው አንገታቸው የተቆረጠ የነበረው። እነዚህ የሾማቸው ሰላዮች ዘረ ያዕቆብ ልጆች የሆኑትን እነ ገላውዲዮስ፣ አምደ ማርያም፣ ዘረ አብርሃም፣ በጥረ ጽዮን እና አንዳንድ ሴት ልጆቹን መናፍቃን ጋር እንደሚቀላቀሉና አንድ እንደሆኑ ይነግሩታል ለዘረ ያዕቆብ። ዘረ ያዕቆብ ግን ልጆቼ ናቸው ብሎ ምህረት አላደረገላቸውም ነበር። እነሱንም አንገታቸውን ያስቆርጣቸዋል ማለት ነው። ከዛም የአብ የወልድ የመንፈስ ቅዱስ ንብረት የሚል ጽሑፍ የተጻፈበት ማሰሪያ ሁሉም ኢትዮጵያዊ ግንባሩ ላይ እንዲያስር ትእዛዝ ያስተላልፋል። ዋነኛ ስኬቱ የዘረ ያዕቆብ ወታደራዊ ስኬት ነበር። በ1440 የአዳል ሱልጣን ድሮ አምደ ጽዮን በዘመቻ ያሸነፈውና የገዛውን አንድ የሙስሊም ግዛት እንደገና ወረው ይቆጣጠራሉ። እናም የአዳል ግዛት ሆነ ማለት ነው ይህ ቦታ። በምላሹ ዘረ ያዕቆብ በግሉ ሰራዊቱን እየመራ ወደ አመፀኞች ግዛት ዘመተ። የአዳልን ሰራዊት አሸንፎ ሱልጣኑንም ገድሎ
የሱልጣኑን የአካል ክፍልፋዮች በመላው ኢትዮጵያ እንዲዞሩና ሰዎች ከዚህ እንዲማሩ ያደርጋል ማለት ነው። ዘርዓ ያዕቆብ ጨካኝ ነበረ? አዎ፣ አይካድም። ንጉሱ እየሸመገለ ሲሄድ ራሱ የበለጠ ጥርጣሬ የሚያድርበትና ፓራኖይድ የምንለው አይነት ሰው ሆነ። በሁሉም ቦታ ሴራ ይመለከት ነበረ። በቤተሰቡ መካከል እንኳን የሚሸርቡበት ነበር የሚመስለው። የሚጠራጠራቸውም ሰዎች በተደጋጋሚ እንዲገደሉ ያዝ ነበር። በተለይ አንድ የጭካኔ ድርጊት አድርጎ ነበር። ከሱ በኋላ የነገሰው የዘርዓ ያዕቆብ ልጅ በእደ ማርያም እናቱ በቤተ መንግስት ውስጥ እስክትሞት ድረስ ስትደበደብ በአይኑ ተመልክቶ ነበር፣ ፊት ለፊት እያየ ማለት ነው፣ በዘርዓ ያዕቆብ ትእዛዝ ምክንያት። ከዚያም ዘርዓ ያዕቆብ ኢሌኒ የተባለች ሴትን ያገባል። ኢሌኒ የአድያ ሱልጣን ልጅ ነበረች። አባቷ ግብር ለዘርዓ ያዕቆብ ለመገበር ፈቃደኛ አልነበረም ነበር። ከዛ ዘርዓ ያዕቆብ የሀዲያ ሱልጣኔትን ይወራል ማለት ነው። አውድሞት እሷንም አፍኖ ይወስዳታል። ከዚያም ወደ ክርስትና በግዳጅ እንድትለወጥ ያደርጋል። ከዛም ያገባታል። ነገር ግን ማንም የማያውቀው ነገር ቢኖር ይሄ ኢሌኒ ወደ ክርስትና መለወጥ ከልብ የመነጨ ነገር ነበር፣ የግዳጅ ነገር አልነበረም። እሷም ኢትዮጵያን በባሌ ሆነም በቦሌ ከዘርዓ ያዕቆብ በኋላም አስተዳድራ ነበር፣ ኢሌኒ ማለት ነው። ዘርዓ ያዕቆብ ከሞተ በኋላ ልጁ በእደ ማርያም ቀዳማዊ ይተኳል። ኢሌኒም በንግስናው ዘመን ያው ቴክኒካሊ አብራ የምትገዛ ንግስት ነበረች ከበእደ ማርያም ጋር። በእደ ማርያም መንበሩን ወደ ጉራጌ አዙሮ ነበር። ከዚያም በዳውሮ እና በባሌ ዘመዶችን ለማድረግ ቀለል አድርጎለት ነበር ያለበት ቦታ ማለት ነው። ከሱም በኋላ እስክንድር ይተካል። የእስክንድር በጣም ትልቅ ወታደራዊ ስኬት የሆነው የአዳል ሱልጣኔትን ዋና ከተማ የነበረችው ዳካርን በመዝረፉና በመውደሙ ነበር። ከዛም በኋላ ንግስት ኢሌኒ በእስክንድር መንግስት ስር ያው አስተዳዳሪ ሆና ቀጥላ ነበረ ቴክኒካሊ ማለት ነው። ከእስክንድር በኋላ አምደ ጽዮን ሁለተኛ ተተካ። ዙፋን በያዘበት ጊዜ የ7 ዓመት ልጅ ነበረ። ለ6 ወይም ለ7 ወራት ብቻ ነበር የነገሰው አምደ ጽዮን ሁለተኛ። ከሱ በኋላ ናኦድ ተተካ። እንደ እስክንድር ሁሉ በንግስት ኢሌኒ ምክር ስር ነበረ። ምንም እንኳን እርሷ ረድታው ቢሆንም የንግስናው ዘመን በውስጥ አለመግባባቶች ተሞልቶ ነበረ። ንጉሠ ነገሥት ናኦድ በጦርነት ውስጥ በአዳል ሱልጣኔቶች በኢማም ማህፉዝ ይገደላል። ከሱ በኋላም ልጁ ልበኔ ድንግል ተተካ። የንግስናው ዘመን በኢማም አህመድ አልጋአዚ በመባል የሚታወቀው ሰው ወይም በዩኒክ ስሙ አህመድ ግራኝ በተባለው ሰው የተፈጸመው ወረራና አብዛኛው የኢትዮጵያ ክፍሎችን በማውደም የታወቀ ነበር። በ1522 ዓ.ም የአዳል አዲስ ዘመቻ ጀምራ ነበር። እናም ትልቅ የኦቶማን ድጋፍ አግኝታ ነበር። በመጀመሪያው ጦርነት በተለይም በኦቶማኖች የተሰጣቸውን ሞስኪቶችን በመጠቀም ከነርሱ በእጥፍ የሚበልጥ የኢትዮጵያ ሰራዊትን አሸነፉ። የጠመንጃ ኃይል መሳሪያዎች ከዚህ በፊት በኢትዮጵያ ታይተው አይታወቁም ነበር። እናም የንጉሱ የጦር ክፍሎች ብዙ ጊዜ ከመድፉ ድምፅ ብቻ ይሸሹ ነበር። ከዚያም በ1523 ዓ.ም የተካሄደ ጦርነት አዳል በድብቅ ጥቃት ንጉሱን ሊይዝ በጣም ተቃርቦ ነበረ። በዚህም ምክንያት ዋና ዋና የንጉስ ልብሶችና ጌጣጌጦችን ዘርፈው ወስደው ነበር። እንዲሁም ብዙውን የደቡብ የኢትዮጵያ ክፍሉን ይዘው ተቆጣጥረው ነበር። ወደ ኢትዮጵያ ማዕከላዊ ክፍል የበለጠ በገቡ ሰዓት አክሱምን ተቆጣጠሩ። እናም ታቦተ ጽዮን ተቀምጦባት የነበረውን ቤተክርስቲያን አወደሙ። በ1533 ዓ.ም የኢትዮጵያ መንግስት ሙሉ ለሙሉ በሚባል ደረጃ ጠፍቶ ነበረ። አዳል ድል ያገኘው ኃይል አጋር ስለነበረው ነበር፣ ያው ቱርክ። ስለዚህ አቢሲኒያን በተመሳሳይ አጋር አስፈልጓት ነበረ። እነሱም ፖርቹጋል ሆነው ተገኙ። ከልበኔ ድንግል ሞት በኋላ ገላውዲዮስ በ18 ዓመቱ መስከረም 2 ቀን 1534 ዓ.ም በዙፋን ላይ ተቀመጠ። ኢማም አህመድ አቢሲኒያን በተቆጣጠረበት ወቅት ገላውዲዮስ መጀመሪያ በጋፋት ግዛት ተጠቅልሎ ነበር። ምንም እንኳን ወጣት ቢሆንም በቀጣዮቹ ጥቂት ወራት በሰሜን ኢትዮጵያ በነበሩ የአዳል ወታደራዊ ሰፈሮች ላይ በርካታ የተተኮሱ ጥቃቶችን ፈጸመ። ፖርቹጋላውያን ወደ ኢትዮጵያ በደረሱ ጊዜ ገላውዲዮስ በሰሜን ሸዋ ትንሽ ሽምቅ
ውጊያ እንቅስቃሴ ይመራ ነበረ። በፖርቹጋላውያን እርዳታ ገላውዲዮስ በወይና ደጋ ጦርነት አህመድ ኢብራሂም አልጋዚን ይገድለዋል ወይም አህመድ ግራኝን ይገድለዋል። እንዲሁም በአብዛኛው የኢትዮጵያ ክፍል እንደገና ይቆጣጠራል ማለት ነው ገላውዲዮስ። ከአህመድ ኢብራሂም አልጋዚ በኋላ ኑር ኢብን ሙጃሂድ ይተካል። እሱም ወደ ባሌና ዳውሮ በሚገኙ ምስራቅ ኢትዮጵያ ቆላማ አካባቢዎች ጂሃድ ያስጀምራል። መጀመሪያ ስኬታማ ባይሆንም በፋጥ ጋር ጦርነት ገላውዲዮስ ተሸንፎ ገላውዲዮስ ይሞታል ማለት ነው። ኑር ኢብን ሙጃሂድ የሚታወቀው ሌላኛው የሐረርን ግንብ በማስገንባት ነበረ። ይህ የአዳልና የኢትዮጵያ አቢሲኒያ ክርስቲያን ነገስታት ጦርነት ሁለቱንም ወገኖች በጣም አዳክሞ ነበረ። እናም በኢትዮጵያ ታሪክ አዲስ ትልቅ ምዕራፍ ከፈተ። ይህ ምዕራፍ የኦሮሞ መስፋፋት ነበረ።